በአሜሪካ ውስጥ ያልታወቀና ላን የተባለ አስፈሪ ቫይረስ በድንገት ይከሰታል። ይህ ቫይረስ ከ98% በላይ የሚሆኑት ሕፃናትና ታዳጊዎች ይገድላቸዋል። በሕይወት የተረፉት 2% ደግሞ ታዳጊዎች ከተፈጥሮ ውጭ የሆኑ የተለያየ ደረጃ ያላቸው አስደናቂ ኃይሎች ሱፐር ፓወርስ ያገኛሉ። መንግሥት እነዚህን ታዳጊዎች በመፍራት እንደ ትልቅ ስጋት ያያቸዋል። ስለዚህም እንደ ኃይላቸው አይነት በ5 ከለሮች በመመደብ ትራምፕ ሞድ በተባሉ እጅግ የከበረና የተለየ የካምፕ እስር ቤት ይሰበስባቸዋል። ከከለሮቹም ግሪን እጅግ በጣም ከፍተኛ የሆነ አእምሮ ብልሃት ያላቸው ቁሳቁሶች በአእምሮ ኃይል መንቀሳቀስ የሚችሉ ደግሞ በብሉ፣ በጎልድ ደግሞ ኤሌክትሪክን የመቆጣጠር ኃይል ያላቸው፣ ሬድ የሆኑ ሰዎች ደግሞ እሳትን የሚፈጥሩና የሚያቃጥሉ በጣም አደገኛ በመሆናቸው ወዲያውን ይገድላሉ። ኦሬንጅ ደግሞ የሰውን አእምሮ በመቆጣጠር ትስስር የመፍጠርና ማህደር ትውስታ መቀየር ኃይል ያላቸው በጣም አደገኛ ታሪክ ላይ ደረጃ ላይ ይመድባቸዋል። ሰላም እንደምን አላችሁ ውድ የዩቲዩባችን ተከታታዮች፣ እነሆ ዛሬ ደግሞ ለየት ፊልም ባለም መጥተናል። መግቢያው እንደሰማችሁት ነው። ወደ ፊልሙ ታሪካችን የሚጀምረው ሩቢ ዴሊ በምትባል የ10 ዓመት ህፃን ልጅ በ10ኛ ዓመት ልደቷ ዕለት አእምሮዋ ውስጥ ያልታወቀ ኃይል ይፈጠራል። ሩቢ የእናቷን እጅ በያዘችበት ወቅት ሳታስበው የኃይሏ አካል የሆነውን አእምሮ መቆጣጠር ኃይል በመጠቀሟ እናቷ ሙሉ እንድትረሳት ታደርጋታለች። በማግስቱ እናቷ ሩቢን ሳታውቃት ቀርታ ፖሊስ ትጠራባታለች። ሩቢ ተይዛ ወደ አስፈሪ ሆነ ወደ ታርሞንድ ካምፕ ትወሰዳለች። በምርመራ ወቅትም ኦሬንጅ እንደሆነች ይታወቃል። ነገር ግን ሩቢ ኃይሏን ተጠቅማ መርማሪውን በማሳሳት ራሷን እንደ ግሪን እንድትመደብ ታደርጋለች። በዚህም ሕይወቷ ይተርፋል። ሩቢ ለ6 ዓመታት ያህል ኃይሏን ደብቃ በግሪን ደረጃ ውስጥ ትኖራለች። ነገር ግን በ16 ዓመቷ በካምፑ ውስጥ የተደረገ ድንገተኛ ፍተሻ እውነተኛ ማንነቷን ኦሬንጅ መሆኗን ይታወቃል። በዚህ ጊዜ ዶክተር ኬት የምትባል የህፃናት መብት ተከራካሪ ሊግ አባል የሆነች ሴት ሩቢን ከካምፑ አምልጣ እንድትወስዳት ትረዳታለች። ዶክተሯ ለቡድኖቹ እንዲጠቀሙባት ብታቅድም ሩቢ የሊጉ አባላት ቢሆንም ታዳጊዎችን ለፖለቲካና ለጦርነት እንደሚጠቀሙባቸው ስታውቅ ከነሱ አምልጣ ትሸሻለች። ሩቢ በምትሸሽበት ወቅት ከሌሎች 3 ያመለጡ ታዳጊዎች ጋር ትገናኛለች። ሊያም የቡድኑ መሪ፣ ብሉ ከለር ያለው ቁሳቁሶችን በአእምሮ መንቀሳቀስ የሚችልና በጣም ደግ ልጅ ነበር። ቻፕስ ግሪን እጅግ በጣም ጎበዝና አስተዋይ የሆነ። ዙ ትንሽ ልጅ ስትሆን ኤሌክትሪክ የመቆጣጠር ኃይል ያላት ሴት ናት። በአንድ ቤቲ የምትባል አሮጌ ቫን መኪና ውስጥ ጉዞ ይጀምራሉ። ዓላማቸው ኢጎ ወይም ኢስት ሪቨር ወደሚባል ነፃ የታዳጊዎች መጠለያ መሄድ ነበር። ይህ ቦታ በስሊፕ ኪድ በሚባሉ ሚስጥራዊ ኦሬንጅ ይመራል። በጉዞው ወቅት ሩቢና ሊያም ይቀራረባሉ። በመካከላቸው የፍቅር ስሜት ይፈጠራል። ሩቢ ግን ሰዎችን በእጇ ብትነካ አእምሯቸውን ስለምትቆጣጠርና ትውስታቸው ስለሚጠፋ ሊያምን ለመንካት ትፈራለች። ከተለያዩ አዳኞችና አደጋዎች ካመለጡ በኋላ የሬዲዮ ሞገድ ሚስጥር ፈተው ወደ ኢስት ሪቨር ይደርሳሉ። ኢስት ሪቨር ሲደርሱ ቦታው የታዳጊዎች የገነት ይመስላል። ቦታው ግን የሚመራው ክላንሲ ጌይስ የተባለ የሀገሪቱን ፕሬዝዳንት ልጅ። ክላንሲ እንደ ሩቢ ኦሬንጅ ነው። ክላንሲ ለሩቢ ኃይሏን እንዴት መቆጣጠር እንደምትችል እንዲያስተምራት ቃል ይገባላታል። ነገር ግን ብዙ ሳይቆይ የክላንሲ እውነተኛ ማንነት ይገለጣል። ክላንሲ ታዳጊዎችን ለመጠበቅ ሳይሆን ራሱን ሰራዊት ለመፍጠር ነው ቦታውን ያቋቋመው። አባቱ ወይም ፕሬዝዳንቱ ጋር በሚስጥር የሚሰራ ከዳተኛ ሰው ነበር። ክላንሲ ሩቢን በግድ ለመቆጣጠር ሲሞክር ሩቢ እስካሁን መክታ ትመልሰዋለች። ክላንሲ በየቦታው መገኛ ለመንግስት ሰራዊት ይሰጣል። በካምፑ ላይ በከባድ የጦር መሳሪያ ጥቃት ይከፈታል። በውጊያ ወቅትም ቻፕስ በከባድ እሳት ይቃጠላል። ሩቢ ጓደኞቿን ለማዳን ስትል የህፃናት መብት ተከራካሪ ሊግን በራዲዮ ጠርታ እርዳታ ትጠይቃለች። ሰራዊቱና ሊጉ በቦታው ደርሰው ከባድ ጦርነት ያደርጋሉ። ሩቢ ኃይሏን ተጠቅማ ክላንሲን ታሸንፈዋለች። ቦታውም ይደመሰሳል። ቻፕስን ለማዳን ሲሉ ሩቢና ጓደኞቿ ወደ ሊጉ ዋና መደበቂያ ይሄዳሉ። ሊጉ ቻፕስን ለማከም ይስማማል።
ነገር ግን ሊያምን እንደ ወታደር ሊጠቀሙበት ይፈልጋሉ። ሩቢ ሊያምን የእሱ አይነት አስፈሪ ህይወት እንዳይኖርና ነፃ ሆኖ እንዲኖር ትፈልጋለች። ስለዚህ ከመለያየታቸው በፊት ሊያምን ታቅፈዋለች። በዚህ ጊዜ ሩቢ አሳዛኙን ውሳኔ ትወስናለች። ኃይሏን ተጠቅማ ሊያም ስለሷ ያለውን ሙሉ ትውስታና ፍቅር እንዲጠፋ ታደርጋለች። ሊያም ሲነቃ ሩቢን ሙሉ በሙሉ አያውቁም። ነፃ ሆኖም ካምፑን ለቆ ይወጣል። ሩቢ ደግሞ ከህፃናት መብት ተከራካሪ ሊግ ጋር በመቀላቀል ለታዳጊዎች ነፃነትና ለመታገልና የመንግስት ጭቆና ለመዋጋት ትዘጋጃለች። የዛሬው ፊልማችን ይህን ይመስላል። በቀጣይ እስከምንገናኝ ሰላም።